እትዬ እንዴት ነሽ? እትዬ ደህና ነሽ? ምን ነው እትዬ? ልጁስ መድኃኒት ለማርታ የደረጀ ሚስጥርና ስለ እርቃኗ ቪዲዮ ልትነግራት ብትሞክርም ማርታ ግን ሙሉ በሙሉ ልታምናት አልቻለችም። ነገር ግን የገባችበት ጥርጣሬ እጅግ ከባድ ስለነበረ ባለቤቷ ደረጀን በቁጣና በስጋት ተሞልታ ትጠይቀው ጀመረ። ደረጀም መድኃኒት እኮ ዝታብኛለች፣ በጣም ትጠላኛለች፣ ትጠየፈኛለች። ማርታ እና ምንድን ነው? እውነት ነው? የሰማሁት ነገር እውነት ነው አለችው። ደረጀ በፍጹም አላደረኩም ማርትዬ፣ እኔ እኮ አንቺን በጣም ነው የምወድ፣ በጣም ነው የማከብርሽ አላት። ማርታም ምኑን ነው ያላደረከው? መድኃኒት ያለችሽን አላት። እና ላንተም ነግረሃለች አለችው። አዎ እውነት እኔ እርቃኗን አልቀረጽኳትም አላት። ማርታ ስለ መድኃኒት ያለውን ጉዳይ ወደ ጎን በማለት የሰላም ልጅ ግን የደረጀ ነው የሚባለውን ማረጋገጥ ፈልጋለች። ይህንን ከሰው አይደለም ማረጋገጥ የምፈልገው፣ በራሴ እጅ ነው ማረጋገጥ የምፈልገው። በአንተ ፊት ይህንን ቃል አልደግሞም፣ ምክንያቱም ጉዳዩን ለምን እንደሆነ ታውቃለህ። ይህንን ጉዳይ የማረጋግጠው ደግሞ መድኃኒት በሰጠችው ወረቀት አይደለም፣ በራሴ እጅ ነው። ምክንያቱም ጉዳዩ ትልቅ ነገር ነው ደረጀ። እውነቱን ከሰራተኛዬ ልጅ ጋር ይህንን ነገር በፍጹም ከሆነ ዝም ብለህ እንዳትቀመጥ ይሰማሃል። ይህንን ጉዳይ እስካረጋግጥ ድረስ እጄ እንዳትጨብጥ፣ መኝቴ እንዳትጋራ፣ ሌላው ምንም ነገር ለማደናቀፍ ሞክር። መድኃኒት የነገረችኝን ነገር እውነት እንደሆነ አረጋግጣለሁ። ደረጀን በድንጋጤ ዝም አለ። ማርታ ደረጀ ይህንን ነገር ታደርጋለህ ብዬ አላስብም። ምንም አይነት አጋጣሚ ይህንን ጉዳይ ትፈጽማለህ ብዬ አልጠረጥርም። ግን አረጋግጬ ውሸት ከሆነ እኔ ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታን የማይገባኝ ከሆነ ደግሞ እንደ ባለቤትነት የምትቀጣኝ ሁሉ በጸጋ እቀበላለሁ አለችው። በቤት ውስጥ ያለው ውጥረት የከበባቸው ልጆች ኤቢ፣ ናታንና ዳጣ እናታቸው ማርታ ክፍሏን ዘግታ በመጨነቋና አባታቸው ደረጃ ደግሞ ሌሊቱን በሙሉ ሶፋ ላይ በመታደሩ ሁሉም ተጨንቀዋል። ኤቢ አባዬ የሆነ ነገር ሆኗል፣ በጣም እየተጨነቀ ነው። ናታን ኤቢ በቃ ዝም በይ፣ እሱ ነው የሚሻለው። እርዳታ ሲፈልግ ራሱ ይጠይቀናል፣ ጠይቆሽም ያውቃል። ሲታሰር ራሱ ነው አይደል እርዳታሽን የጠየቀው። ስለዚህ አሁን በትዕግስት ጠብቂ። አባዬ በጣም ጠንካራ ሰው ነው፣ የሆነ ችግር ቢደርስበት ይጠይቃን ነበር ብሎ ነገሩን ለማስተባበል ሞከረ። ኤቢ አባዬማ ችግር ውስጥ ገብቷል፣ እርዳታዬን እስኪፈልግ ዝም ብዬ መጠበቅ አልችልም ብላ ወደ አባቷ ሄደች። በሌላ በኩል ዳጣና ኤቢ ስለ እናታቸው ሁኔታ ይነጋገራሉ። ኤቢ እማዬ አንድ ነገር እንዳትሆን ብቻ ፈርቻለሁ፣ አላቅም አንቺ የአባዬ ልጅ መሆንሽን ሳጠረጥር አቀርም። አባዬ ራሱ በጠዋት ተነስቶ ነው የሄደው። ዳጣ እኔ አባዬ ልጅ እንደሆንኩ እንኳን አላወቀችም። ኤቢ አይ አውቃለች ዳጣ፣ አባዬ ራሱ ሶፋ ላይ ተኝቶ ነው ያደረው፣ ተደብቄ እያየሁት ነበር። እኔ እኮ ብርድ ልብስ ያለበስኩት በቃ እማዬ ጋር ተጣልቷል። ዳጣ እሺ እኛ ምን እናድርግ ታዲያ አለቻት። ኤቢ አላውቅም ዳጣ፣ እማዬ እስካሁን ክፍሏ ላይ አልወጣችም፣ በዛ ላይ ቁርስ አልበላችም፣ ብቻ ጨንቆኛል፣ ምን ማድረግ እንዳለብን አላቅም እያሉ ሁለቱ ይጨነቁ ጀመር። ዳጣ ነገሮች እየተበላሹ መሆኑን ስትረዳ በቀጥታ ለሰላም ደውላ እናቷ ማርታ እውነቱን እንድታረጋግጥ ቤተሰቡ እንዳይፈርስ ልትለምናት እና ልታስፈራራት ሞከረች። ዳጣ ሰላም እማዬ ላይ የሰራችው ግፍ አልረሳሁትም፣ እማዬ ይቅርታ እስካላላችኋት ድረስ አንቺንም ሆነ አባዬን ይቅር አላችሁም። ሰላም እሺ ይሁንልሽ፣ ነይ ናፍቀሽኛል፣ የማማክርሽ ጉዳይ አለኝ አለቻት። ዳጣ እማዬ ልጁ አባት አባዬ መሆኑን ሳታውቅ አልቀረችም፣ ወደ አንቺ እየመጣች ነው፣ ልጠይቅሽ ይመስለኛል እና እባክሽ ሰላም እማዬን እንዳትነግሪያት። ሰላም እነግራታለሁ ዳጣ፣ የጠየቀችኝ ሁሉ መልስላታለሁ አለቻት። ዳጣም እንዴ ሰላም አባዬ አባቱ ነው ልታያት ነው? እማዬና አባዬ ማጣላት ነው የፈለግሽው? አባዬን አግብተሽ መኖር ነው የፈለግሽው? እያለች በቁጣ ተናገረቻት። ሰላም እኔ እሱን አልፈልግም፣ የእትዬን ባል ቀምቼ ማግባት አልፈልግም፣ እሱም አያደርገውም፣ ጋሼ ይህንን ከሚያደርግ ቢሞት ይሻለዋል። ዳጣ እና ምን ብለሽ ነው የምትነግራት? ለምንድን ነው ከነገርሻት እኔ እና አንቺ ድጋሚ አንተያይም? እባክሽ ቤቱን አታፍርሽ፣ አባዬ ይሞታል እያለች ብትለምናትም ሲጀመር አውቃለች አላልሽም እንዴ አለች ሰላም። መድኃኒት ነግራታለች፣ ስለዚህ የምትመጣው ከእኔ ልትጠይቅ ነው። ከእህቷ በላይ ደግሞ እኔን አታምነኝም፣ ስለዚህ የምትመጣው በሙሉ እቀበላለሁ፣
አንቺ ግን እድሜን የገበርኩልሽ ልጄ ነሽ፣ ሁለተኛ ልትጎጂኝ እንዳትሞክሪ ብላ ስልኩን ዘጋችባት። ማርታ እውነቱን በገንዟ እጇ ለማረጋገጥ ናታን መኪና እንዲነዳላት አድርጋ በቀጥታ ወደ ሰላም ሰፈር አመራች። ናታን መኪና ውስጥ ሆኖ ሰላም ጋር ልትገናኝ መሆኑን ሲያይ ለአባቱ ደረጀ ደወለ። ናታን ሄሎ አባዬ፣ እማዬ ሰላም ሰፈር ነው ያለችው፣ መኪና ውስጥ ቁጭ ብላ እየጠበቀቻት ነው፣ እባክህ ለሰላም ቴክስት አድርግላት አለው። ደረጀ ግን አውቃለች ናታን። አይ አባዬ፣ እማዬ መድኃኒት አላመነቻትም፣ ከሰላም ልታረጋግጥ ነው የመጣችው ቢለውም ደረጀ ተስፋ በቆረጠ ድምፅ አይ ተዋት በቃ ናታን ተዋት አለ ተስፋ ቆርጦ። ናታን እንዲ አባዬ ምን ማለት ነው? ተዋት ማለት ያ ሁሉ ነገር አድርገን በቃ በአንዴ ተሸነፍን? ናታን እውነቱን ታግሎ ያሸነፈ የለም። ጊዜ ለማራዘም የቻልኩትን ነገር በሙሉ አድርጌያለሁ፣ ግን አልሆነም። ያ የረዘመው ጊዜ አጥሮ ይሄው ዛሬ ማርታ እውነቱን አወቀች። አይደለም አባዬ አላወቀችም። መድኃኒት ስንት ነገር ነግራታለች፣ ስንት ነገር ብላታለች። አሁን ከሰላም ጋር ካረጋገጠች ሁሉም ነገር ያበቃል ይለዋል። ተው ናታን ተዋት፣ እናንተ ልጆቼንም ካለእድሜያችሁ ማስጨነቅ ይበቃል። ከዚህ በኋላ ተዋት። አሁን ካለውበት የሚከፋ ነገር አይመጣም። ሞት እንኳ ቢሆን ከዚህ ስሜት አይበልጥም። ናታን ኧረ አባዬ ተው፣ ሰላም መጣች፣ እኔ መኪናው ወርጄ ነው የማወራት። ደረጀ ተዋቸው በቃ ሁሉንም ነገር ይበቃል። እዚያ አሁን ከማርታ እንዳትለይ፣ የሆነ ነገር ከተፈጠረ ቶሎ ብለህ ደውልልኝ አለው። ማርታ የመጨረሻውን እውነት ከሰላም አንደበት ልትሰማ መኪናዋን ውስጥ ሆና ትጠብቃታለች። ደረጀ ደግሞ የአመት ድብቅ ህይወቱ ታማኝ መስሎ የመኖር ጭንብሉና የቤተሰቡ መሰረት ሙሉ በሙሉ በመፍረሱ ምክንያት ተስፋ በመቁረጥና በሞት ጥላ ውስጥ ሆኖ የመጨረሻ ውጤት መጠባበቅ ጀመረ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጃችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።